ወንድሜ ከሞተ ሳምንታትን አስቆጠርኩ። በየመንገዱና በየመንደሩ ስለኔ ወንድም ነው የሚያወራው። አለፌ በርኩበት ሁሉ እዩት ወንድሙን ገሎበት እንደወንዶች ደሞ ሲሄድ አፍርም እያሉ እየተጎሻሸሙ ያሙኛል። ደህና ረፈዳችሁ አልኩ። ከመስኩ ተቀምጠው የሚገኙ የሰፈር ሰዎች እግዚአብሔር ይመስገን አሉ ከተቀመጡበት ቁጭ ብድግ እያሉ። ትንሽ እርምድ ስል ነገራቸውን ጀመሩ። እኔ እሱም ቢያረገኝ የወንድሜን ገዳይ ተከታትዬ ነበር ምደፈው አለ። ድምፁን ዘለግ አድርጎ ተናገረ። እንኳን ደህና ወንድም ኮሳሳ ቢሆን ትከሻ ይሞቃል ከኋላ ሲሆን ያስኩት ሞፈር ቀንበር የወንድሜን የክንዳለሜን አስክሬን መስሎ ታየኝ። ሰውነቴን ወረረኝ። የወንድሜን የክንዳለሜን አዘን በቅጡ እንኳን አዝኜ ሳልወጣ ደካማዋን ሞለክሲዋን እናት አለችኝ። እሷን ብቻዋን ጥዬ እንዴት ደም መልሳለሁ ብዬ ሆዴም በቁስል ነፍሮ ላርስ ከሚሄድበት ከመንገድ በነገር ባሽሙር ጎስሞ አስመለሱኝ። ወደ መንደር ተመልሼ ላይ ዝና ይደረቦ ይምጣ ይራያ ተገደንቶ ላላሊላላ ላላሊላ 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 አወይ ምን ነው ልጅ በሬው ስምቢ ያለ ወይ አለችኝ ማይቱ። እንዲያም አይደል ወፉ አላምሬ ሲል ነው የተመለስኩት። በልጅ የአንድ ልጅ አባት ነኝ። በቅርቡ አዲስ ቤት ሰርቼ በመገባበት ሰዓት ነበር ወንድም ዓለም ክንዳለምን ያጣሁት። መሳፍንቴ ናግባ ቡና ደርሷል ባይድንቅ ገብቼ ቡኔን እየጠጣው ከልጄ ጋር አንዲት ሕፃን በሩ ላይ ቁማ መስፍኔ አለሚቱ እናንተ ስትላችሁ ኑ ጸበል ቅመሱ ተብላችኋል ብላ ሄደች። እንዲያው ጸበል ሂዶ መጠጣት ቢቀርብኝ ይሻለኝ ነበር። የመንደር ሰው ስለኔ ወንድም ደም መመለስ ነው የሚያወሩት። ቢሆንም ግን የጠራችኝ የሰፈራችን ደግ ሴትዮ ናት። ኮታዬን ለብሼ ወደ ጸበል ወደ ተጠራውበት ሄድኩኝ። ወገው ላይ ዝናር ደህና ዋላችሁ። ደሞ ዛሬ ቦ ከጨበጠ ሰው ጋር ማህበር የምንጠጣው? ኧረ ተው ደሞ ምን ሊያመጣ የወንድሙን ደም ሳይመልስ ሰምቼ እንዳልሰማው ላሳለፍ ሞከርኩ። ባለጸበሏ ሴትዮ መስፍኔ